መተት የተደረገባቸው ሰዎች የሚያሳያቸው ምልክቶች ላብላብ ማለት የሰውነት ጠረን መቀየር፣ የበታችነት ስሜት መሰማት፣ ስራ መበላሸት፣ ገንዘብ መባከን፣ ያለንን ሁሉ ማጣት፣ መረጋጋት አለመቻል፣ መቅበዝበዝ፣ ትዕግስት ማጣት፣ መሰላቸት፣ በስራና በትምህርት ውጤታማ አለመሆን፣ ንቁ የነበሩ ሰነፍ መሆን፣ በረከት ማጣት፣ ራስን መጥላት፣ ብቸኝነትን ማዘውተር፣ ሂድ ማለት መረጋጋት አለመቻል፣ መቅበዝበዝ፣ ከፍተኛ የመርሳት ችግር መፈጠር፣ በፍቅር በትዳር ጸብና ጭቅጭቅ መብዛት፣ እንዲሁም ስራ መስራት እየፈለጉ እንቅፋት መብዛት፣ በአጠቃላይ ስኬት መራቅና ያልነበሩና አዳዲስ ጸባያት ይታዩብናል። ክፉ ሰዎች መተት ሊያደርጉብን የሚችሉት ሳናቅ በምግብና በመጠጥ አበልተውን ወይ አጠጥተውን በስማችን ክፉ መንፈስ አቆራይተው ልከውብን ሊሆን ይችላል። እንዲሁም በተለያዩ ምክንያት መተት ቢሰራብንም ይህንን ችግር ማስወገድ ይቻላል። ጠቢቡ ሽናሻ የባህል ሕክምና ከአባቶች በወረስነው ልዩ ልምድና ጥበብ እጽዋትን ቀምመን አቀርበናል። መተትን ለማስወገድ እነዚህ መድኃኒቶች ይወሰዳሉ። ይህንን ማታ ማታ በመታጠን ይህንን ደግሞ በውሃ ዘፍዝፎ በማሳደር ጠዋት ገላን በመታጠብ ከመተት ነፃ መሆን እንችላለን። ጎራ ብለው ያነጋግሩን። አድራሻችን አዲስ አበባ ሀያት 49 አበበች ጎበና ሆስፒታል ጀርባ እንገኛለን። ለበለጠ መረጃ ስልክ 0918 1723 46 ጠቢቡ ሽናሻ የህመሙ ማርከሻ